እኮ አሁን እያለ ለምንድን ነው እዚህ ቤት ትገባለህ? ሙስሊም ማለት እኮ ዝም ብሎ እንደዚህ አፍንጫ ያዚዛል አለ። አንተ ግማታም ለምን እንደዛ ትላለህ? እዛ ለምን ትገባለህ? ኢምራን ቤት ገባሽ ማለት እነሱ ጋራ ተጠመሽ ማለት ሙስሊሞች ማለት ነው አለኝ። እንደዛ አይነት ማረጃ አለ። እኔ መቼ እንኩት አልኩት። አንቴ እፎይ ጥንባታም አንቴ የጠንባታም ግማታም አንቴ ነ ግማታም ማለት ሪካርድ አድርጉና አደርሱ። አንቴ ማረጃ አይደለም ምናምን አሉ ባልታ ነው የምታወራ ማለት ነው። አለ በአፍ ብቻ በማረጃ አንድ ማረጃ አይደለም። ደግሞ እፎይ ለምን ኢምራን ቤት ገባ? ኢምራን እኮ የግሩ አጣቢ አትሆንም ማለት ነው። ለምን ፈራክ? ውይይት አርጊ ስንል ለምን ፈራክ? ለምን መጥቅ አትወያዩ? እሱ ጋር መልስ ስለሌላ ነው። ማረጃ አይደለም። እፎይ ያስረግጭ ድንገረክ ማለት ነው። አንተ ጥንባታም ነ ከፈለክ ሎክሽ ልክ እና ቤት ድረስ ማለት ነው። የት ማለት ጭራሽ ከኢትዮጵያ ወጣ። አንተ ቆሻሻ፣ አንተ ግማታ እዛ ላይ ተቀምጠ ሙስሊም ማለት አፍንጫ ይይዛል። ለምን ትሳደበ? አንተ ራሱ ስድብ ክብር የሌላ አንተ ግማታ ምን እንዳልኩ ለደረሰ ቤተሰብ ትላለህ። የኔ ቤተሰብ ደግሞ ከኔ ህይወት ምንም ነገር ማስተላው ማለት ነው። የፈለኩ ነገር መሆን ይችላል። ደግሞ እስከ ሁለታችሁ ማለት ነው ሙስሊሙን ክርስቲያን ሆነ መጽሐፋችሁ እስከ ግልጽ ማድረግ ድረስ እፎይ እኔ መጠየቅ ማስተይበት ምን ያውቃለሁ? አንተ ምን ቤት ነህ? ወንድምህ ነው ይት ነው ዘመድህ ነው። እኔ አላውቅህም። አንተ ግማታም እረፍተነ ማለት ነው። የፎ ያድርሱ ይሄ ሪካርድ ያረጋችሁ ሰው እኔ የለሁበትም። ያላቋረኩኝ ጨርሱ፣ ጉዳያችሁን ጨርሱ ብዬ ነው። በቤተሰብ መሀል አንገባም። ሙስሊም በቤተሰብ መሀል አይገባም። ጉዳያችሁን ጨርሳችኋል። በቃ ሌላ ጊዜ እንደዚህ ቃል ጥሩ አለ ነግሬሻለሁ። ወደ እኔ የለሁበትም። ብቻ ሲጀመር ሚዲያ ላይ አለ አጥፍቼው ነበር እኮ ተቀብሯል እኮ ባለፈው ተቀብሯል እኮ አለ እንዲህ መጣ ድጋሚ ተቀብሯል እኮ ከዚህ በኋላ ሚዲያ ላይ አልቻልኩም ከብዶኛል ብሎ እኮ ቲክቶክን ለሙስሊሞች አስረክበው እኮ ሄዷል። በቃ ከላስ ሙቷል እኮ ጨርሰነዋል እኮ ድጋሚ ምንድን ነው እሱ እኮ አላቅም አያቅትም ስጀመር ከነመየውቱ አላቅም። እንዴት ከየት መጣ? እዛ ለሰው ደውሎ እቺ ሴት ልጅቷማ እዛ ገባ እዛ ምን አውቃለሁ እኔ ከኔ የምንፈልግ አንተ ሰውዬ ግማታም አንተ ጥንባታም ከክርስትና አትወክልም ጭራሽ። እፎይ አንተ አልፈራም ይው እና ዶክሽ ልካ ቤት ድረስና ግማታ ምን ታረጋለህ? ከኔ ህይወቱ ጥንባታም ማረጃ የለም ምን የለም። የግሩ ወጣቢያቱንም ደግሞ የእንትና ማለቱ የኢምራን ገባ አይደል? አንተ ደግሞ ማረጃ የለም ያሉ ባልታ ነው ብለዋል። አንድ አዋሪያት አምጥ ስላት አንድ አዋሪያት አላመጣትም። የአንተ ጥያቄ የአይን ያለ እጅ ያለ ነው። ስለዚህ ለዛ ነው አንተ የአንተ ተማሪ ያህኑ ሲጀመር የአንተ ቤት አልመጣም። እኔ ግማታም እኔ የለሁበት ታይ ፍቅር ይበቃል እንዴ። በደቤ አልፈርድባትም፣ ለመሳችም አልፈርድባትም። ወላሂ እንደዚህ ናቸው። ትናንትና ማየታቸው ከትናንቱ ላይ ማየታችኋል። አንድ ክርስቲያን መጥቶ ሙስሊሞችን ካልሰደባቸው ሙስሊም ቤት ከተወያየ ኸላስ በቃ ሙስሊም ሆኗል። ፍቅር እንዳውም መጀመሪያ ስመጣ እኮ በጣም ነበር የምትናገረኛል። አሁን ነው አልሐምዱሊላህ ቀስቀስ እያለች እየገባት የመጣችው። ለማንኛውም እኔ አሁን ያልሽው ላይ ምንም ነገር አልጨምርም። እኔም አይመለከትኝም። ያላቋረጥኩሽም ጨርሱ ጉዳያችሁን ጨርሱ ብዬ ከዛ ዘጋቡኝ። ወደ ሆነ እደውላለሁ በኋላ እደውላለሁ አለ።